ሰሞኑን እንግዲህ አንድ ማጋቴ ዋዴ የተባለች ሴኔጋላዊት የሆነ ጽሁፍ ትዊተር ላይ አጋራች። የትዊተር ባለቤትም ኢሎን መስክ ሪትዊት አደረገው ወይም ደግሞ የስ በሚል ሪያክት አደረገ። ላይ ትዊተር ላይ የተጻፈው ጽሁፍ ሐሳቡ ምንድነው? ኢትዮጵያ ኮሎናይዝ ያልተደረገች ሀገር ናት፣ ግን ደሃ ናት። ፕላስ ደግሞ ቪየትናም ስንመለከት ኮሎናይዝ የተደረገች ሀገር ናት በፈረንሳይ ግን ዴቨሎፕድ ሆናለች፣ አሁን ደግሞ አድጋለች የሚል ማነጻጸሪያ ታቀርባለች። ማነጻጸሪያውን ለምንድን ነው ያቀረበችው? አንኮሎናይዝድ መሆን ወይም ደግሞ ኢንዲፔንደንት መሆን ብቻውን ከድህነት ለመውጣት በቂ አይደለም የሚል ይዘት ያለው ጽሁፍ ነው ትዊተር ላይ ያጋራችው። ይህንንም ኢሎን መስክ ተስማምቶበት ሪትዊት አደረገው። ከዛ በኋላ ኢትዮጵያውያን በተለያየ መልኩ ጽሁፉ ላይ ሪያክት አድርገዋል። ልጅቷ የተናገረችው በራሱ እውነት ነው። ኢትዮጵያ ድሃ ሀገር ናት። አሁን ላይ ኢትዮጵያ ድሃ ሀገር ናት። ለምንድን ነው ፖለቲካሊ ኢንዲፔንደንት ሆነን አድዋ ላይ ነጮችን አሸንፈን ግን ደግሞ እንደ ነፃ ሀገር ነፃነታችንን ተጠቅመን ለምንድን ነው ኢኮኖሚካሊ ዴቨሎፕድ ያልሆን ነው የሚለውን ነገር ነው ራሳችንን መጠየቅ ያለብን። ለእኔ እንደሚመስለኝና እውነታውን እንደምገነዘበው ከሆነ አድዋን ወይም ደግሞ ፖለቲካሊ ኢንዲፔንደንት መሆናችንን ለፕራይድ እንጂ ለኢንስፓይሬሽን አልተጠቀምነው። እንዴት አድዋ ላይ በታሪክ ተደርጎ የማይታወቀውን ነጮች በጥቁሮች ተሸንፈው አያውቁም ነበር ለመጀመሪያ ጊዜ የኛ አባቶች ያደረጉ። የኛ አባቶች ይሄንን ካደረጉ አሁን ላይ እኛ የነሱ ልጆች ሆነን እንዴት ነው ድህነትን ማሸነፍ የምንችለው የሚለው ላይ ስላልሰራን እስካሁን ድሃ ሆነን ቆይተናል። አድዋና በነፃነታችን እንኮራለን። እንዴት ነው የምንኮራው? እኛ የቆየንበትስ ሁኔታ ምንድነው? እኛ የቆየንበት ሁኔታ እኮ አድዋ ላይ ከኔ ብሔር ይሄን ያህል ወታደር ተሳትፏል፣ አድዋን ከመሩ ጄኔራሎች ይሄን ያህል ፐርሰንቱ የኔ ብሔር ናቸው፣ ስለዚህ አድዋ ላይ ከፍተኛ አስተዋጽኦ ያለው የኔ ብሔር ነው እያልን አሁንም ኢቭን እኛ መከፋፈላችን ቀርቶ ወደ ኋላ ሄደን ደማቸውን ያፈሰሱ አጥንታቸውን የከሰከሱ አባቶቻችንን ሳይቀር ብሔራቸው እዚህ ነው፣ አጥንታቸው እዚህ ነው፣ ደማቸው እዚህ ነው እያለን እየከፋፈልን እዛ ላይ ነው የቆየነው። ስለዚህ በአድዋ እንደ ፖለቲካል ኢንዲፔንደንት እንኮራበታለን። ፕላስ ደግሞ አድዋን ለኢንስፓይሬሽን አልተጠቀምነውም። አድዋን ማሸነፋችን ያ ታሪክ የኛ መሆኑ በውስጣችን ላይ ቁጭት አልዘራም። የአድዋ አባቶች ልጆች ሆነን እንዴት አሁንም ድሃ ሆነን እንቀጥላለን? ፖለቲካሊ ኢንዲፔንደንት የሆነች ሀገር አስረከቡን፣ እኛ እንዴት ነው ኢኮኖሚካሊ ኢንዲፔንደንት የምንሆነው የሚለው ላይ ስላልሰራን አሁንም ድሃ ነን። ድሃ ብቻ ሳይሆን የድሃ ሪሶርስ አተን አይደለም፣ የተፈጥሮ ሀብት አተን አይደለም። ሀገራችን እንደ ሀገር በጣም ሀብታም ሀገር ናት። ግን ሀብቷን አውጥታ ስላልተጠቀመች በምን ምክንያት? በብሔር በመከፋፈል፣ በቋንቋ በመከፋፈል፣ በሃይማኖት በመከፋፈል፣ በመካከላችን የተለያየ አጥሮችን በማጠራችን ምክንያት ሀብታችንን አውጥተን መጠቀም አልቻልንም። ስለዚህ ድሃ ነን። ድሃ ነህ ስትባል በስምህ እንደተጠራህ ቁጠረው፣ አቤት በል። ምንም አይነት ማስተባበያም ማለባበሻም ነገር የለውም። ያንቺ ሀገር ሴኔጋል ኮሎናይዝ ተደርጋለች ለምን አላደገችም የሚል አርጉመንትም ያነሱ ሰዎች አሉ። እሱ ሌላ ነገር ነው። እኛ ግን ፖለቲካሊ ኢንዲፔንደንት የሆነ ሀገር የተረከብን ሰዎች ኢኮኖሚካሊ ኢንዲፔንደንት መሆን አልቻልንም፣ ቅድም በጠቀስኳቸው ምክንያቶች። ከዚህ በፊት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አንድ ደስ የሚል ንግግር በዚህ ጉዳይ ላይ ሲናገሩ ሰምቻለሁ። ልመናንና ያለንን ቅርሶችና ሀብቶች አስመልክተው ማለት ነው። አባቶቻችን ፋሲለደስን ገንብተዋል። አባቶቻችን ላሊበላን እንዲሁም ደግሞ አክሱምን ገንብተዋል፣ ጀጎልን ገንብተዋል። እነዚህን ነገሮች ለመኩራት ብቻ የምንጠቀምባቸው ከሆነ እነዚህን አሳይተን የምንለምን ከሆነ ወድቀናል። ግን ላሊበላን ከአንድ አለት የፈለፈለ፣ አክሱምን ከአንድ አለት የቀረጸ፣ የፋሲለደስን ቤተመንግስት የገነቡ እንዲሁም አድዋ ላይ ጣሊያንን በማሸነፍ ትልቅ ታሪክና ገድል የፈጸሙ አባቶች ልጆች ሆነን እንዴት እንለምናለን? እነዚህ ቅርሶቻችን፣ እነዚህ ድሎቻችን፣ እነዚህ ታሪኮቻችን ለተራ መኩሪያነት የምንጠቀምባቸው ከሆነ አይጠቅሙም። እነዚህ ድሎቻችን፣ እነዚህ ቅርሶቻችን ልንነቃቃበትና የነዛ አባቶች ልጆች ሆነን አሁን ላይ እንዴት ድሃ እንሆናለን፣ እንዴት እንለምናለን፣ እንዴት ድህነት ላይ እንቆያለን ብለን ለኢንስፓይሬሽን የምንጠቀምባቸው ከሆነ ጠቃሚ ሀብቶች ናቸው፣ ጠቃሚ ቅርሶች ናቸው። ስለዚህ አድዋንም ሆነ ያሉንን አኩሪ ታሪኮች በመከፋፈል ይሄ ያንተ ነው፣ ይሄ የኔ ነው ከመባባል ይልቅ ነፃነታችን የጋራ ታሪካችንና የጋራ ድላችን እስከሆነ ድረስ አሁን ላይ በጋራ ለማደግ የእድገት መሰረታችን አድርገን ልንጠቀምበት ይገባል የሚል አስተያየት አለኝ። አመሰግናለሁ።